ሰላም አለይኩም ወራህመቱላሂ ወበረካቱ። ዱባይ በማታ ጉዞ እንዴት ደስ ይላል መሰላችሁ። ወክ እናርግ ነው። አላህ እንዴት እንደሚያምር አትጠይቁኝ። ጸጥ ረጭ ብሎ አሁን እኛ ጋር ስንት ሰዓት መሰላችሁ? ከምሽቱ የኢትዮጵያ 4 ሰዓት ከ20 ነው። በዚህ ሀገር ደግሞ 5 ሰዓት ሊሞላ ነው ማለት ነው። እና በጣም ነው ደስ የሚለው። ለምን በኢትዮጵያ 3 ሰዓት ተኩል በእኛ ሀገር ደግሞ 4 ሰዓት ተኩል እንደዛ የ1 ሰዓት ነው ለውጣችን ማለት ነው። እና በጣም ነው የሚያምረው። አላህ የሆነ ወደ ቤት ግቡ አይልም አየሩ ማለት ነው። ያው እዚህ ጋር ወንበር አለ። እንደዚህ መዝናናት ስትፈልጉ ትቀመጣላችሁ ማለት ነው። እኛ ሀገርም እንደዚህ ቢሆን ወላሂ ይናፍቀኛል። ሌባ ነካኝ የለ፣ ዱርዬ ምን አለኝ የለ፣ አንድ ነገር የለም። በቃ እንደፈለጋችሁ መጓዝ ትችላላችሁ። በቃ እዚህ ጋር እንደፈለጋችሁ ማለት ነው። ለምን በየቦታው ካሜራ አለ። አንድ ነገር እንኳን እንትን ቢባል ሲጀመር ሰው ራሱ ይፈራል። ምንም ነገር እንትን አይልም ማለት ነው። እና በጣም ነው የሚያምረው። እቃ ልገዛ ብዬ ነው ሱቅ ልሄድ ብዬ ወጥቼ ነው። እና ይህን ይመስላል። አልሐምዱሊላህ። አንዳንዴ የሆነ የራሳችሁ እንትን ስትሉ ወጥታችሁ የምትፈልጉት ነገር ሲፈቀድላችሁ ስትገዙ በቃ አይናችሁ ያየው ትገዛላችሁ። ግን ይሄን አምጡልኝ ስትባሉ ግማሽ ይመጣላችኋል፣ ግማሽ አይመጣም። እና ከባድ ነው። ራሳችሁ ደግሞ ሄዳችሁ ስትገዙ በቃ የሆነ በጣም ነው እኔ እንጃ ደስ የሚለው ማለት ነው። እኔ አሁን ወጥቼ እንደዚህ ስገዛ የምፈልገው ነገር አንዴ ገዝቼ ይገባለሁ። በቃ ከነሱ ጋር መጨቃጨቅ ይቀራል ማለት ነው። እና በጣም ደስ ይላል። መንገዱ ርዝመት እንዳይመስላችሁ በጣም ረጅም ነው። ግን እዚህ ጋር አሁን መኪና መሄድ የለ ምን የለ፣ በቃ የብቻው የእግረኛ መንገድ ነው። እያያችሁ መሄድ ነው። ጨለማ እንዳይሆን ማብራት አለ። ማሻአላ ብቻ ኢማራት ሁሉም ነገሩ በቃ ደስ ይላል። እና ደግሞ የሰፈሩ ጽዳት። አሁን እዚህ ጋር አንድ ሰው ማስቲካ ራሱ ቢበላ አይጥልም። እዚህ ጋር መጣል በቃ ይቀጣል። ህፃን ልጅ የራሱ መኪና ውስጥ ገቢና ማስቀመጥ አይችሉም፣ ይቀጣሉ ማለት ነው። እና እንደዚህ ነው። በጣም ደስ ይላል። እና ኢማራት ላይ ያለው ነገር ያው የየሀገሩ ሁሉ ሊለይ ይችላል፣ ግን ዱባይ ላይ በጣም ደስ ይላል። በቃ የሆነ ስነ ስርዓታቸው በቃ የሚመጣም ሰው ራሱ እንደዚህ እንደኛ ለስራ የሚመጣ ሰው ስነ ስርዓት ይዛል። ከስንት አንዳንዶቹ አሉ እንጂ ወላሂ ለምን ይፈራሉ? በጣም ጥብቅ ስለሆነ ማለት ነው። እና በጣም ነው ደስ የሚለኝ እላችኋለሁ። እየደረስኩ ነው፣ ወደ ሱቁ እየደረስኩ ነው። ሱቁ ላይ ስደርስ ካሜራው አቋርጣለሁ ማለት ነው። ምክንያቱም ይዤ አልገባም። ይሄ ደግሞ ግማሽ የእግረኛ መንገድ ነው፣ በግማሽ ማለት ነው። ላሳያችሁ ብዬ ነው መቼስ እናንተ ላይ። ደግሞ እዚህ ደግሞ ሱቅ አለ፣ ትልቅ የሱቅ ነው። ሰርግ አለ። እየጨፈሩ ነው ግን አይሰማም። እንትን ነው ትንሽ ርቀት ስላለው ማለት ነው። እና ለማዞር ደግሞ ይከብዳል ማዞር። እና እዚህ ሀገር ደግሞ ምንድን ነው የአንድ ሰው ያለ ፍቃዱ ካሜራ መቅረጽ አይቻልም፣ ያስቀጣል። በጣም ብዙ ህጋቸው በጣም ደስ ይላል። ማንም እንደዚህ ሰው እንዳገኙ መቅረጽ የለም። ምንም ማትተዋወቅ ሰው ሆነ ነው የምትሄደው ማለት ነው። ይሄ ደግሞ በሽተኛ ነው እንዴ! እና የምታጠፉት ራሱ መኪና ስትነዱ ራሱ አበራችሁ የምትነዱ ከሆነ ወዲያው ነው
ፖሊስ የሚቀጣችሁ ማለት ነው። እና ሰው የእግረኛ መንገድ ብቻ ነው። ብቻ ምን ልበላችሁ፣ በጣም ነው ደስ የሚለው የዱባይ ህግ። የሆነ በጣም ስነ ስርዓት ያለው ህግ ነው። ሲቀጣችሁም እንደዛው ነው። ድሃ ነው ሀብታም ነው የለም፣ ሁሉም እኩል ነው የሚቀጣችሁ። እና በዚህ በጣም ደስ ይለኛል እኔ እላችኋለሁ። አላህ ትንሽ ቀረኛው እና በጣም ነው የሚያምረው። አረንጓዴ ኢትዮጵያ ያለው ይመስለኛል ማለት ነው። እዚህ ጋር ባልና ሚስት ቁጭ ብለዋል። ያምራል። እነሱ እያወሩ ነው። እኔ ለምን እንትን እያልኩኝ ስለሆነ ማለት ነው እያሳየኋቸው እንዳይመስላቸው። ባልና ሚስት ናቸው። የሆነ ማፈር ነገር ይመስላል ግን አይደለም፣ እንደዛ አይደለም ማለት ነው። ደስ ይላል። እነሱ እየመጡ እኔ እየሄድኩኝ እና መንገድ ላይ ሆነ እዚህ ጋር ላቋርጥ ነው ማለት ነው። ስታቋርጡ እዚህ ሀገር ራሱ እንደዚህ ስነ ስርዓት እናንተ ቀድማችሁ መኪናው ቀድሞ ከገባ ማለት ነው መኪናው ይቆማል። እኔ እስከሚሄድ ማለት ነው መሄድ አይችልም። ለእኔ ነው በቃ ቦታ የሚለቅልኝ ማለት ነው። እኛ ሀገር ግን እንደዚህ የለም። በቃ ልጣርጎ መሄድ ነው የሚሄደው። እንደዛ አይደለም፣ እንደዛ ነው እላችኋለሁ። እዚህ ጋር የሚታይ ነገር የለም። ያው እዚህ ጋር ደግሞ ይሄ ምን ያህል እርምጃ እንደተራመዳችሁ ኪሎ ሜትር ነው ማለት ነው። ስንት ኪሎ ሜትር እንደተራመዳችሁ ራሱ ያሳያችኋል፣ ተጽፏል ማለት ነው። አሁን እኛ ሀገር በዚህ ሰዓት ማን ከቤት ይወጣል? ወላሂ በዚህ ሰዓት ማንም ከቤቱ ወጥቶ እንደዚህ ሱቅ ማለትን ሰፈር ላይ ይሄ ዝም ብሎ ሱቅ ሰፈር ላይ ከሆነ እንጂ እንደዚህ ሩቆ መቼ ይሄዳሉ? ያውም ስልክ ይዘን ምናምን በማታ ሴት ልጅ። እዚህ ግን ያው እስካሁን ድረስ ነው እየተራመድኩ ነው። ከቤቴ ቢያንስ የግማሽ ሰዓት መንገድ ይሆናል። እና ያው ነፃነቱን እንዲህ ተጠብቆ ትራመዳላችሁ ማለት ነው። አንድ ነገር የለም። ይኸው እዛ ጋር ሐኪም ቤት አለ። ወደዚህ ጋር ሐኪም ቤት ነው። በጣም ነው ደስ የሚለው።